Sar. Alle mar. Shout. Without. No sugar. Mafia. Area. Mola. ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናትህ ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። እሺ ዛሬ ትልቅ የህይወት ትምህርት ነው ማስተምራችሁ። እሺ ይቺን ዱላ የሚሰብርልኝ ማን ነው? እኔ ሰብራለሁ። በጣም አሪፍ አንበሳ። እስኪ እነዚህ አራቱን ስበሪያቸው። አያችሁ፣ ብቻችሁን ስትሆኑ እንደዚህ ትሰበራላችሁ። አንድ ላይ በጋራ ስትሆኑ ግን አትሰበሩም፣ ትጠነከራላችሁ። ህብረት ይኖራችሁ። እኔ ልስበረው ስለማይቻል አይደል? እንዲያቅቷት አይደለም። አይ ቢሆንም ልሞክረው ዝም ብዬ። እሺ ስጩ። እንዴት እንካይን ስበረው። እሺ Mama say, mama sa, mama kusa. 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 አተ ወተ እንኳን ደህንነቴን አታይም። ኧረ ጥጋብ ወንድሜ አትወጣም ወይ? አንተ ነህ ማወር
ላይ እየኖርን ማለት ነው በቀን ስንቴ እንደምንገናኝ ይገርምሻል። የሰው ልጅ መገናኛው ግን በጣም ብዙ ነው። እስማ አረ የሰው ልጅ ሜክሲኮም ብዙ ነው። ምን ማለት ነው ሜክሲኮ ብዙ? ሜክሲኮ ምንድነው? አይ የሰው ልጅ መገናኛው ብዙ ነው አላልክም? አረ ሜክሲኮም ብዙ ነው። ኤቢ ምንድነው የምታወራው? እሱ እኮ ያለው ስለ መገናኘት ነው እንጂ ስለ ሜክሲኮ አይደለም። ምንድነው የምታወራው? አይ አይደለም ሰው ልጅ መገናኛው ብዙ ነው አላለም ቅድም? ቀሉ ደግሞ አረ የሰው ልጅ ሜክሲኮም ብዙ ነው። አያስቅም ነው? አረ የሰው ልጅ ሜክሲኮ ወይኔ ገጨሁት። ማነው? ወይ ሻምሱ፣ ለሱማ መፍትሄ አለ። ሻምሱ ወይ ሻምሱ አለው ወይ በርቻ ጋር መጅላ ደስ ነበር። አለው አፈር መብላቴ ነው በቃ ወይኔ አፈር መብላቴ ነው በቃ ወይኔ አሁን ሳስበው በኋላም ሳስበው ያው ሳስበው ምኑን ላስበው በቃ ላስበው ልተውኔ ወይኔ
ሳተና የሰመጥሩ ቆራጡ ጀግና ይሰለፍና ፈረስ ከእግረኛ እኔ ነኝ አለ ይሞክራል እነማን ነበር አሰኘኛ አስገባታ አሸናን ገዳይን moral
ዓለም ብሪቱ አትወርድም ሆይ ታውቃላት እስካለ ያልክም ትምህርቱ አታየንም ሆይ ጨልለን ተውሰን በየመንገዱ መላጣ ገፎ ሞገዱ ወላጅ በኛ ፈርዶ ብሏል ልበዱ የምላክ ቅጣት ነው ፍርዱ ብርሃኑ ብርሃኑ ብርሃን ይጥፋ አይንጋለ ከልጅ ወደ ልጅ ልጅ አይለብስም ባጭር አስቀር የመኪና የጅብራት ያድርግ እንደፈን ደደቢሁ ልጅ አምላክ ልጅህን ያርገት ተቃዋሚ ትምህርት ቤትና በሚ አቻይ ሱሰኛ ይሁን ብቃሚ ብሬ አሜን በልተቀበለኝ አንዴ መለኬኔ ይውጣለኝ ግፍን አምላክ ቆጥሮትን ባዬ ነፍስን ያስጨንቃት ብርዬ እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት። ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጨርሰኝ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ እንገሪው እንጂ ፍቅር አይደል አያል አያልማ ገንዘብ ነው። እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታቀበል ውረድ። ምንድን እስከ ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ ብቻ ተናረኝ። አይዞሽ አዘቃየሽ አይደል? በሐሩር በዝናብ ማዳበሪያ ያረካችን የመሰለች ልጅ እኔና ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ አባት አሁን ስራ ልትቀጠር ይገባው ልጅ ናል። ምን ጠየቁ? መልሱን ንገረኝ። ማለት መልሱን ነው ጥያቄው? መልሱን ንገረኝ። እኔ ጥያቄ ምን ይሰራልኛል እንዴ? እሺ ተረጋጋ። አንደኛው አድዋ ነው። እሺ አድዋ የመጀመሪያው። ሁለተኛው 1888። እሺ ሌላ አለ ሌላ ሶስተኛ አለ። ሶስተኛው ይባላል እንጂ በሳይንስ አልተረጋገጠም። በቃ ሶስቱ ነው። እሺ ስራ ከተቀጠርክ የመጀመሪያ ደሞዜን ካንቺ ጋር ነው የምጨፈጭው። ያርግ። ቴንክ ዩ በጣም እሺ። ስም ማን ነው? አድዋ ጥሩ ስም ነው ያለ። እድሜ ስንት ነው? 1888 ያማል ይባላል እንጂ በሳይንስ አልተረጋገጠም። ምኑ ስራ በጭራሽ አልስማማም። እኔ እኮ ልጁ ሲያድግ እኮ ባጠባው ጡት ይሆናል እኮ ጭቋታ። ለምን አልልም? ስሙኝ፣ እሷ ልጁን ያጠባችው 6 ወር ነው። አሁን ልጁ 3 አመት ሊሞላው ነው። 2 አመት ከ6 ወር እኮ የኔን ኪስ እኮ ነው የጠባው ጋሼ። እንደዚህ ማትበል ልጅ እኮ ነው ይጥባ። እሱማ የጠባ ነው። ፈጣሪን እኮ አመሰግናለሁ ጥር ላይ በመወለዱ እኮ። አስቡት መስከረም ላይ ቢወለድ አጠባቡ ነው። ያንተ ልጅ እኮ ነው። ይሁን እኔም ለእናቴ ልጅ እኮ ነኝ። ስሙኝ ጋሼ፣ ኤሳ6 ጠጣ፣ ሊፕቶሚል ጠጣ፣ ኒዶ ጠጣ፣ የላም ጠጣ፣ ውሃ ጠጣ። አሁን ደግሞ እኔ እቺን 2 ቀን ኪሴ ውስጥ ብር የለም። ሲፈልግ ጥይቱን ይጠጣ፣ ያለበለዚያ ብርዱን ይጠጣ። በዛ ላይ በቀን 6 የሚበላ ልጅ ከጅብ ነው ከአንበሳ የወለደችው? ጠይቁ። ያው አንበሳ ባስ ሹፌር ስለሆንክ ይሆናል። ስሙልኛል፣ በስራ የመጣሽ አንቺ ባልዲራስ አትሳደብ። ሲጀመር እኔ ነኝ ጥፋተኛ። ስንቱን ናግባሽ ብለጂልኝ ስለኝ እምቢ ብዬ ስንቱ አላለችም። አንድ ያጨላዳ ዝንጀሮ የመሰለ ሰውዬ ነው የጠየቀሽ። ከሱ ደግሞ ወልደሽ ተጨማሪ ሆረር እዚህ ምድር ላይ እንዳትፈጥሪ ነው የገላገልኩት። ቢሆንም አንደላቋ ኖረኝ ነበር። እሺ እሱ በምኑ ስሙኝ የምትለው ሰውዬ በጣም ነው የሚያስፈራው። የሚሰራው ራሱ ነጋሽ ደገፉ ነው፣ ሬሳ ጫዋችነት ማለት ነው። እሱና ሰይጣን ቢገናኙ ጋሽ እመኑኝ ሰይጣን ያማትባል። እኔ የሚያርግ ልጅ እንደዚህ ይባላል እንጂ ጋሽ አለቃለኛ እየተከታተለ ስራዬን እያበላሸ እሱ እኮ ነው ኪሴን ባዶ አስቀርጦ ለእንደዚህ አይነት ጭቅጭቅ የሚዳርገኝ። ሲጀመር እሱ እንደዚህ አይነት ነገር ጊዜ የለውም። እሺ ምን አልኩኝ ጋሽ? አብረው እኮ ነው የሚውሉት። ለሱ እኮ የተከራከረች እኮ ነው አይደል? ትላንትና እዚህ በር ላይ ቁጭ ብዬ ፀሐይ እየሞኩ ነው። እግሬ ነው ነገር ቆነጠጠኝ። ዝቅ ብዬ ሳይው ጉንዳን ነው አንስቼ ለምን ቆነጠጥከኝ ስለው አለቃ ነው የላከን። ማን ነው አለቃ ስለው የሷን ሰውዬ ነው የጠራን። ከዛ ሲልካችሁ አንሄድም አትሉም እንዴ ስለው
እምቢ ካልነው አለቃ ጭናችን ስር ገብቶ ይቆነጥጠናል። ጉንዳኖች ሳይቀር እኮ አለቃ እያሉ የሚጠሩት ሰውዬ እኮ ነው ጋሼ። ይሄን ያህል በድለዋል እንዴ? ነገርኩሽ እኮ አትሰሚም እንዴ? እሺ በቃ ይቅርታ። ኧረ ልቤን አምቡላንስ እሱ ግን አያፍሩም። ከጤናው ተጣልተው ሰው ሊያስታርቁ ምናምን ሲመጡ አይገርሙም? ምን አምቡላንስ